ሰላም ለእናንተ ይሁን። የተወደዳችሁ እንዴት አደራችሁ? ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ለዛሬው ደግሞ ካለፈው ሳምንት የቀጠለውን እንተርካለን። የሚረዳን ጌታ ስሙ ይባረክ። ፍጻሜ። ስለ መጽሐፍ ቅዱስ ከዚህ በፊት የያዝናቸውን ሐሳቦች ሁሉ ለአፍታ አስወግደን ያንን ግዙፍ መጽሐፍ እንደ አንድ ታሪክ ብናነበው መዋቅሩ የሚከተለውን ሊመስል ይችላል። በመጀመሪያ መንፈስ የሆነው አምላክ ግዙፉን ቁሳዊ ዓለም ፈጠረ። ከነዚያ ሁሉ ድንቅ ስራዎች መካከል የእግዚአብሔር አምሳል ተብለው ሊጠሩ የሚችሉ የእርሱን መልክ የያዙት የሰው ልጆች ብቻ ነበሩ። ይህ የእግዚአብሔር አምሳል በአንድ በኩል ታላቅ ስጦታ፣ በሌላ በኩል ግን ታላቅ ሸክም ነበር። የመንፈስ ኑባሬ የሆኑት ወንድና ሴት ከእግዚአብሔር ጋር በቀጥታ ሊነጋገሩ ይችሉ ነበር። ነገር ግን ከፍጥረታት ሁሉ መካከል በእግዚአብሔር ላይ የማመጽ ነፃነት ያላቸውም እነዚሁ ሰዎች ነበሩ። አመፃውን በፈጸሙበት በዚያን አደገኛ ዕለት ከአዳምና ሔዋን ውስጥ አንድ ነገር ሞተ። ምንም እንኳ ሰውነታቸው ለረጅም ጊዜ በቅይማት ቢቆይም መንፈሳቸው ከእግዚአብሔር ጋር ያደርግ የነበረውን ነፃ ግልጽ ግንኙነት አጣ። መጽሐፍ ቅዱስ እግዚአብሔር ያንን የወደቀ መንፈስ ከቦታው ለመመለስ ስላደረጋቸው ጥረቶች የሚነግረን አለው። ከግለሰብ ቤተሰቦች ጋር መስራቱን ቀጠለ። መጀመሪያ ከአዳም ቤተሰብ፣ ቀጥሎም ከኖህ ቤተሰብ፣ በመጨረሻም የአብዛኛው ብሉይ ኪዳን ማዕከላዊ አጽንዖት ከሆነው የአብርሃም ቤተሰብ ጋር ሰራ። መጽሐፍ ቅዱስ አንዳንድ ጊዜ እግዚአብሔርን ልጆቹን እንደሚያሳድግ አባት፣ አንዳንድ ጊዜ በትኩስ ፍቅር እንደሚቃጠል ፍቅረኛ አድርጎ ይገልጸዋል። ነገር ግን ሁልጊዜም ያንን የጠፋውን ነገር ከቦታው ለመመለስ ወደ ሰው ልጆች ጠርምሶ ለመግባት እንደሚሻ አምላክ አድርጎ ያሳየዋል። ከአንዳንድ ለየት ያሉ አንጸባራቂ ሁኔታዎች ባሻገር ብሉይ ኪዳን ውድቀቶችን ብቻ ይዘግባል። አዲስ ኪዳን ግን በእግዚአብሔር ስር ነቀል እርምጃ ይጀምራል። ይኸውም የክርስቶስ ልደት ወረራ ነበር። ኢየሱስ ጠቅላላውን አዲስ ጅማሬ ያሳያል። እርሱም የአዲስ ዘር መሪ እንደመሆኑ ዳግማዊ አዳም ተብሎ ተጠርቷል። ኢየሱስ በመጨረሻው ግርዶሹን ሁሉ በጣጥሶ በሰውና በእግዚአብሔር መካከል ስምምነትን ተግባራዊ አደረገ። ኢየሱስ ከሄደ በኋላ በዕለተ በዓለ ሐምሳ መንፈስ ቅዱስ ወርዶ ሰዎቹን ሞልቷቸዋል። እናም የወደቀው መንፈሳቸው በመጨረሻ ተመለሰ። እግዚአብሔር በኤደን ገነት ከሰዎች ጋር ከመንሸራሸር በበለጠ አሁን በውስጣቸው እየኖረ ነው። አስደናቂውን ክስተት ለማግኘት የአዲስ ኪዳን መልእክቶችን ከዚህ አልፈህ መሄድ የለብህም። ሐዋርያው ጳውሎስ ራሱ ከዚህ በበለጠ ጥንካሬ ሊገልጸው አይችልም ነበር። ፍጥረት ራሱ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። ጠቅላላው አጽናፈ ዓለም በምድር ላይ የሚከሰቱትን ነገሮች ለማየት ለአፍታ ቆም እንደሚል አድርጎ ገልጿል። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ላሉት አለቆችና ስልጣናት ትታወቅ ዘንድ ነበር። ጴጥሮስ መላእክትም እንኳ እነዚህን ነገሮች ለማየት እንደሚናፍቁ ገልጾላል። በዚህ መሃል ጥቂት አባላት የሚገኙበት የክርስቲያን ቡድን ወደ ሰማሪያ፣ ግሪክ፣ ኢትዮጵያ፣ ሮምና ስፔን ተበተነ። አዲስ ኪዳን እንደሚለው እነዚህ ሰዎች ፍጥረትን ሁሉ ደግሞ ወደ እግዚአብሔር ለመመለስ በከፍተኛ የታሪክ ለውጥ ላይ ተጠምደው ነበር። ለምን የተሻለ? ገና ከመጽሐፉ ጅማሬ ላይ ታማኝ ለመሆን ቆርጬ ነበር። የምጽፈው ደግሞ የሚጠብቁት ተስፋ ለላሸቀባቸው ሰዎች ነው። ስለሆነም በቅይማት ለተያዙ ሰዎች የአዲስ ኪዳንን ጸሐፊዎች ጉጉት መጋራቱ ከባድ ነው።
ለምሳሌ ወዳጄ ሪቻርድ እግዚአብሔር እጅግ ግልጽ ባልሆነ መንገድ ስለሚሰራው እምነቱን እንዳጣ ይናገራል። እንደሚቃጠል ቁጥቋጥ ወይም እንደ ቀይ ባህር መከፈል አይነት አሳማኝ ክስተት ለማየት ይፈልጋል። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል ይሰራል። በቅርብ ወደ ቤተ ክርስቲያን ሄደህ ነበር? ኢየሱስ አስደናቂ ይሆን ነበር። የእግዚአብሔር ክብር ደመና ከመሬት ላይ በዘረረህ ነበር። የአዲስ ኪዳንን የመጠቁ አገላለጾች በዙሪያችን ካለው ዕለታዊ እውነታ ጋር እንዴት ልናዛምደው እንችላለን? አንዳንድ ሰዎች ለዚህ ጥያቄ ፈጣን መልስ አላቸው። ጳውሎስ የሚለው ግን ስለ አዲስ ኪዳን ቤተ ክርስቲያን ነበር። እኛ ከዚያ አምሳል የትና የት እንርቃለን ይላሉ። በበኩሌ ከዚህ ሐሳብ ጋር ልስማማ አልችልም። የነ ሐዋርያው ጳውሎስ መልእክቶች የተጻፉት ከመላእክት አምልኮ፣ ከሌብነት፣ ከአምልኮተ ጣዖት፣ ሐሜትና ግልሙትና ለተለወጡት ሰዎች ነበር። እግዚአብሔር ያደረገው በእነዚህ ሰዎች ውስጥ ነበር። እንደ ቆሮንቶስ ባለች ከተማ ጳውሎስ ስለ ፍጹማዊት ቤተ ክርስቲያን የሚሰጠውን ገለጻ አንብብ። እነዚህ ሰዎች በጥባጮች፣ የማይጨበጡና ከቅድስና በመራቃቸው በታሪክ ከየትኛውም ቤተ ክርስቲያን ጋር የማይወዳደሩ ናቸው። ይህም ሆኖ ጳውሎስ ቤተ ክርስቲያን የክርስቶስ አካል እንደሆነች የሚያስረዳውን እጅግ የሚያነቃቃ ገለጻ ያካተተው ለእነዚህ ሰዎች በጻፈው መልእክት ውስጥ ነበር። ጥያቄውን በተዋበ መልኩ ለማቅረብ የሚቻልበት መንገድ ስለሌለ እንዲሁ መጠየቁ ይሻላል። እግዚአብሔር ለዘመናት የወጠነው እቅድ ምን ተግባር ፈጸመ? ይህንን እቅድ ኮርፖሬሽኖች የትርፍ ኪሳራ ግምገማ በሚሉት መልክ ብናየው የዚህ አይነቱ እቅድ ጥቅሞችና ጉዳቶች ለእኛና ለእግዚአብሔር ምንድን ናቸው? የቤተ ክርስቲያን ግልጽ ጉድለቶች ለእግዚአብሔር እጅግ ከፍተኛ ኪሳራ ሊመስሉ ይችላሉ። ለእስራኤላውያን ስሙን ሰጥቷቸው በጭቃ እንደለወሱት ሁሉ አሁንም መንፈሱን ለተበላሹ ሰብአዊ ፍጡራን ሰጥቷቸዋል። ቤተ ክርስቲያን የእግዚአብሔርን ፍጹም እቅድ እንደማታሟላ ለማረጋገጥ ከቆሮንቶስ ቤተ ክርስቲያን፣ ከደቡብ አፍሪካው ዘረኝነት፣ በሰሜን አየርላንድ ከሚታየው የደም መፋሰስ፣ በዩናይትድ ስቴትስ በክርስቲያኖች መካከል ከሚከሰቱ ቅሌቶች አልፈህ ሩቅ መሄድ አይኖርብህም። ታዛቢው ዓለም ስሙን በሚሸከሙት በእነዚህ ክርስቲያኖች ላይ ተመስርቶ በእግዚአብሔር ላይ ይፈርዳል። በሌሎች ክርስቲያኖች ባህሪ ግራ ከመጋባት የሚመነጨው ቅይማት እጅግ ከፍተኛ ነው። በዶርቲ ሳዮርስ ግንዛቤ እግዚአብሔር የሰውን ዘር ለመመለስ ባደረገው ጥረት 3 ታላላቅ ውርደቶች ደርሰውበታል። ከነዚህም ውርደቶች የመጀመሪያው በስጋዊ አካል ውስጥ የታሰረበት ትስብዕት ነበር። ሁለተኛው በአደባባይ ተገድሎ ይፋዊ ሀፍረትን የተቀበለበት መስቀል ነበር። ሶስተኛው ውርደት ቤተ ክርስቲያን ነች። በሚያስገርም ራስን የመካድ ተግባር እግዚአብሔር ዝናውን ለተራ ሰዎች በአደራ ሰጥቷል። ይሁንና ለኛ በማይታይ መንገድ እነዚህ በመንፈስ ቅዱስ የተሞሉ ተራ ሰዎች አጽናፈ ዓለሙን ከእግዚአብሔር አገዛዝ ስር ወደ ነበረበት የቀድሞ ስፍራው ለመመለስ በመረዳት ላይ ናቸው። ንስሐ ስንገባ መላእክት ይደሰታሉ። በጸሎቶቻችን ተራሮች ይናወጣሉ። የእግዚአብሔር ትርፍ ቀደም ሲል ከተጠቀሰው ምንባብ ሊታይ ይችላል። ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው ሲል ተናግሯል። ኢየሱስ ሰባዎቹ ስኬት ይኸው በተመለሱ ጊዜ አባቱ ከገመተው በላይ ታላቅ ተግባር ሲያከናውኑ እንደተመለከተ ኩሩ አባት ነበር ምላሹ። እግዚአብሔር የእኛን ትብብር የመፈለጉን ጉዳይ ይበልጥ ልናተኩርበት አይገባም። ይልቁንም በዚች ምድር ላይ ፍጥረቱን መልሶ የራሱ ለማድረግ እኛን እንደ አማራጭ መንገድ እንደተጠቀመ
ልንረዳ ይገባል። የኔ ጭንቅላት ይችን አረፍተ ነገር ለመጻፍ ጣቶቼን፣ እጄንና በጣቶቼ መሃል የሚገኘውን መገጣጠሚያዎች እንደሚጠቀም ሁሉ እግዚአብሔር ሰውን እንደ መሳሪያ ለዓላማው መሳካት ይጠቀማል። ይህ ምሳሌ ዛሬ ክርስቶስ በዓለም ውስጥ የሚጫወተውን ሚና ለመግለጽ ሐዋርያው ጳውሎስ በተደጋጋሚ የሚጠቀምበት ነው። ይኸውም ብልቶቹ ፈቃዱን ይፈጽሙ ዘንድ እንደሚመራቸው የአካል ራስ እንደሆነ ነው። የእግዚአብሔርን ትርፍ ለመረዳት የነቢያቱን ምሳሌዎች መለስ ብለህ አስብ። እነዚህም እግዚአብሔር እንደ ወላጅና አፍቃሪ የተገለጸባቸው ምሳሌዎች ናቸው። እነዚህ ሁለቱም ግንኙነቶች እግዚአብሔር ሁልጊዜም ከሰው ልጆች ሲፈልጋቸው የነበሩ ነገሮችን ያካትታሉ። መደገፍ የሚለው አንድ ቃል ቁልፉን ያሳያል። በጋራ ያሏቸውን የሚለያዩባቸው ነገሮች ቁልፍ። ለአንድ ሕፃን ልጅ መደገፍ ሁሉም ነገር ነው። አንድ ሰው ጉድለቱን ሁሉ ካላሟላለት ልጁ ይሞታል። ወላጆቹ ሌሊቱን ሁሉ ነቅተው ትውከቱን ያጸዳሉ፣ ስለ መጸዳዳት ያስተምሩታል። የልጃቸውን ድጋፍ መሻት ስለሚያስደስታቸው ነገሮች ያደርጉለታል። ነገር ግን የዚህ አይነቱ አሰራር ለሁል ጊዜውም አይቀጥልም። ንስር ልጆቿ ተነስተው እንዲበሩ ለማድረግ ጎጆዋን ትቆሰቁሳለች። እናት ለልጇ ምግብ ለማስለመድ ጡቶቿን ትሸፍናለች። ማንም ጤነኛ ወላጅ ልጁ ለዘላለም የእርሱ ጥገኛ እንዲሆን አይሻም። ይሁንና አንድ አባት ሕፃን ልጁን ከባቡር መንገድ ላይ አውጥቶ አይጥልም። ነገር ግን አንድ ቀን ራሷን ችላ እንደምትሄድ በመገንዘብ እንዴት መራመድ እንዳለባት ያስተምራታል። መልካም ወላጆች ልጆቻቸውን ከጥገኝነት ወደ ነፃነት ይመራሉ። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ።